ሰላም ሰላም ውድና የተከበራችሁ የቲችቱ ተከታታዮች እንዴት ናቸው? እኔ ጋር እግዚአብሔር ይመስገን ሰላም ናቸው ቤተሰቦች። እኔ ጋር ክብሩ ይስፋ ለመድኃኔዓለም። እንኳን አደረሳችሁ ለኃያሉ ለገናና ለቸሩ መድኃኔዓለም። እንዲሁም ዛሬ ተከብረውና ተቀድሰው ለሚውሉ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በየዓመቱ በየወሩ ታስበው ለሚውሉት እንኳን አደረሳችሁ እያልኩኝ እንዴት ናችሁ? በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ፍቅር፣ ሰላም፣ ቸሩ መድኃኔዓለም ያብዛልን። በሀገራችን የመጣውን ይህንን ክፉ ነገር ይህንን ክፉ ታሪክ የሚመጣውን ቃላት የሚያጓድፉትን ዘመን የሚያጠፉትን ሀገራችንን የሚያበላሹትን ቤተሰቦቻችን እናት አባቶቻችን የሚገሉትን መድኃኔዓለም የያዝልን። ፍቅር ሰላምን ያብዛልን። ከሰው በታች እንዳንሆን መድኃኔዓለም ይርዳል። በእውነት በጣም ከባድ ነው። በጣም ያሳዝናል። እኔ ምን አይነት ዘመን እንደደረስን ባላውቅም ብታይ በጣም ያሳዝናል። የሰው ልጅ እንደ ፍየል እየታረደ። ኧረ በስመ አብ። ፍትህ ፍትህ ለኦርቶዶክሳዊ ፍትህ ላለሁ የእውነት ፍትህ። ሁላችንም ፍትህ ማለት አለብን ነው። ፍትህ መሰጠት አለብን። ሀገራችን እንደዚህ እያለ ነው እንዲሁ ነው። ሀገራችን ላይ እንደዚህ አይነት ነገር እየተፈጠረ ነው እንዲህ ሁሉም ሰው የሚኖረው። ሁሉም ሰው በዚህ አይነት መልኩ መኖር የለበትም። በጣም ያሳዝናል። የሰው ልጅ ህይወት እንደዚህ ነው የሚረግፈው። ሰው ዛሬ ማን ታሞ የሚሞተው? ታሞ የሚሞት የለም እኮ። በጣም የሚያስፈራና የሚያሳዝን ጊዜ ነው። እግዚአብሔር አምላክ እንደዚህ አይነትን ዘመን ይሰውርልን። የእውነት በጣም ነው የሚያሳዝን። ምን አይነት ዘመን እንደደረስን አላውቅም። ዘመናችን በጣም ከባድ ነው። ህይወታችን አስጊ ሁኔታ ላይ ሆኗል። እግዚአብሔር አምላክ ይህንን ነገር ደግሞ ይሰውረን፣ ፍቅርን ይስጠን፣ ሰላምን ያብዛልን። ይህንን ዘመን አጥፍቶ መልካሙን ዘመን ያምጣልን። የእውነት በጣም ያስፈራል። እኔ የእውነት በጣም የእውነት እኔ እንጃ ብቻ ከባድ። ፍትህ ኦርቶዶክሳዊ ሁላችሁም ፍትህ እያላቸው ቸሩ መድኃኔዓለም ደግሞ ይህንን ዘመን ደስታና ፍቅር ያድርግልን ነው። ሁላችሁም የቸሩ መድኃኔዓለምን መልካሙን ድርሳኑን ያደረሳችሁ አሳልፉ። ዛሬ ለአባታችን ለቸሩ መድኃኔዓለም ትልቅ በዓላችን ነው። አምላካችን ኢየሱስ ክርስቶስ ለእኛ ሲል የተጎተተበት የታሰረበት፣ ለእኛ ሲል የደከመ፣ ለእኛ ሲል ጎኑን የተወጋ ነው። ስለዚህ ሁላችሁም ባለን አቅም መልካሙን ድርሳኑን እያደረስን ተአምራቱን እያነበብን የቸሩ መድኃኔዓለም መመስገን በምንችለው መስገድ፣ ሁሌም መስገድ ማስታወሳችንን አትርሱ ማለት ነው። አምላክ ቸሩ መድኃኔዓለም ደግሞ ይርዳል። አምላካችን ደግሞ ከክፉ ነገር ይሰውረን፣ ይጠብቀን፣ ፍቅርን ይስጠን፣ ሰላምን ያብዛልን። የእውነት በጣም አስፈሪ ጊዜ ነው እና መድኃኔዓለም ፍቅርን ይስጠን፣ ሰላምን ይስጠን። መድኃኔዓለም ከክፉ ነገር ይጠብቀን፣ ቤተሰቦቻችንን ይጠብቅልን። ቸሩ መድኃኔዓለም ከክፉ ነገር ይሰውረን። እሺ እና እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን። በንጹህ